ችግር ነህ። እኔ አስቸኳይ ስራ አለብኝ፣ ቶሎ መሄድ አለብኝ። ከሷ ጋር እንሂድ። አዎ ወንድሜ ልሂድ። እሺ መሄድ ትችላላችሁ። አንቺ ግን አልረሳሁትም። እሺ ትነግሪኛለሽ። ወንድሜ ደክሞሃል፣ ግባና እረፍት አድርግ። እሺ እመጣለሁ። ቆይ እነዚህ ሰዎች ምን እያደረጉ? ማሚዬ በሰላም ነው ደውለሽ የጠራሽኝ? ምንድነው ደግሞ ጥሩ ስሜት ላይ አይደለሽም? የተፈጠረ ነገር አለ እንዴ? ሩታ፣ አሁን የሰማነው ዜና ደስ አይልም። አባትሽ በጣም በጠና ታሟል። አሳሳቢ ደረጃ ላይ ነው አሉን። ምን? አባቴ ታሟል? አዎ። ወይኔ ጉዴ። ቆይ ምንም የተፈጠረ ነገር የለም። በፍጹም አታደርጊው። እንግዲህ ዩቲ፣ እኔም ከአንተ በላይ አይኔን ነው የማምነው። ቆይ ከኔ የምፈልገሽ ነው የምትከታተይ? ሊዱ፣ እኔ የምፈልገውን ጠንቅቀህ ታውቃለህ። አንተ የኔ እንድትሆን ነው የምፈልገው። ሊዱ፣ በጣም ብዙ ጊዜ ደጋግሜ ነግሬሻለሁ። ስለዛ ላብራራ አይደለም የመጣሁት፣ ለትልቅ ጉዳይ ነው የመጣሁት። ትልቅ ጉዳይ ልነግርህ ነው። ምንድን ነው እሱ? ደህና አይደለሽም እንዴ? ዶክተር፣ አባቴ በጣም ታሞብኛል። እዛ መሄድና እሱ መንከባከብ አለብኝ። ያን ደግሞ ሳደርግ ከአንተ በጣም ርቄ እሄዳለሁ። ዶክተር፣ ከመሄዴ በፊት ግን ማወቅ ያለብክ ነገር አለ። ይኸውልህ እኔ አንተን በጣም ነው የምወድቅ። ማንንም ሰው እንደዚህ ወድጄ አላውቅም። በጣም ነው የማፈቅርክ። ሩታ፣ በጣም ይቅርታ። አንቺ እኔ ጋር በጣም ትልቅ ቦታ አለሽ አውቃለሁ። አንቺ በምትወጂኝና በምታፈቅረኝ ልክ እኔ አንቺ ልወድሽና ላፈቅርሽ አልችልም። ሁል ጊዜ የአንቺን ንጹሕና እውነተኛ ፍቅር ልቀበል ባለመቻሌ ሁሌ ራሴን ወቅሳለሁ። ሩታ፣ በጣም ይቅርታ አድርግልኝ። እሺ በቃ ዶክተር አትዘን። እሺ የሩታ አባት ታመው ክፍለ ሀገር ሄደች? አዎ ዛሬ ነው ሄደችው፣ ለዛውም ሳትሰናበተኝ። አየሽ ሊዱ፣ ይህን ነገር ነበር ስነግርሽ የነበረው። ባትጣያትና ባታሰቃያት ኑሮ ተሰናብታች ትሄድ ነበር። ዴቭ እባክህ አትፍረድብኝ። ለራሴ በጸጸት እየተቃጠልኩኝ ነው። አሁን መንገድ ላይ አንድ ነገር ብትሆን ጸጸቱን አልችለውም። ቦታው ሩቅ ነው። እኔም እያሳሰበኝ ያለው ነገር እሱ ነው። ግን ማዘኑና ራስን መውቀሱ ምንም መፍትሄ አያመጣም። እሺ ዴቭ እባክህ ንገረኝ፣ ምን ላድርግ? አሁን ዋናው ነገር ሩታ በሰላም መድረሷ ነው እና ደግሞ አባቷ ደህና መሆኑን ማውቀው። ዴቭ አብሬያት መሄድ ነበረብኝ። እዚህ መቅረቴ ስቃይ ነው የሆነብኝ። ምን ማለትሽ ነው? ይኸውልሽ ሊዱ፣ አሁን ሩታ ልቧ ስለተሰበረ ላታዋራሽ ትችላለች። እሺ እግሯ ስርም ቢሆን ወድቄ ይቅርታ ጠይቃታለሁ። እሺ በቃ አሁን ተረጋጊ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 269 ይዤላችሁ ቀርብ ያለው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንትሆኑ በአክብሮት በትህትና እንጠይቃለን። እንግዲህ ሊዱ ለሩታ ባደረገችው ስራ ሁሉ ተጸጽታ እያለቀሰች ነበረ፣ አይተናል ማለት ነው። ማለትም እንግዲህ ሊዱ በቅናት መንፈስ ተነስታ ሩታን ያፈቅረችው ዶክተር ይዛ ፍቅረኛዋ ወስዳባት ነበረ። ድንገት ለሩታ አባት ታሟል ሲባል ድንገት ስትሄድ እንዴት ብላ እያለቀሰች ስቅስቅ ብላ እያለቀሰች ነበረ ማለት ነው። እንግዲህ ሊዱ ለዶክተሩ እውነት ልትነግረው ነበረ። ከዛ ዴቭ ካላስቸገርንክ እንግዲህ ያስቸኳይ ስራ አለብኝ ተሎ መሄድ አለብኝ ከሷ ጋር ልሄድ ሲል ጊዜ ሊዱም አው ልሄድ እያለች እሺ መሄድ ትችላላችሁ፣ አንቺ ግን አረሳሁትም ትነግረኛለሽ። ወንድሜ ደክሞሃል፣ ገብተህ እረፍት አድርግ እመጣለሁ ብላ ሊዱ ከዶክተር ጋር እንግዲህ እሽሽ ግዳ እያለች ትገኛለች ማለት ነው። ዴቭም በጣም ተናዶ ተበሳጭቶ እንግዲህ ትርኩት ብሎ እያያቸው እየተመለከታቸው ነበረ ማለት ነው። ማለትም አንዴ ከአዳይ አንዴ ከሩታ አንዴ ከሊዱ ከእህቴ ጋር ለምንድነው በዙሪያዬ ላይ የሚያንዣብቦ እያለ ዴቭ በጣም ተናዶ ተበሳጭቶ ነበረ። እነዚህ ሰዎች ቆይ ምን ያደረጉ ነው እያለ በጣም ተናዶ ነበረ ማለት ነው። ከአዳይ አጠገብ ራቅ ስለው እምቢ ብሎ ገና ሩታን መክሬ ሳልጨርስ ገና አሁን ደግሞ ሊዲያ ላይ እንዴት ነው እኔ ላይ የሚያዣብቡ እያለ ዶክተር ዴቭ በጣም በዶክተር ላይ ተበሳጨበት፣ ተናደደበት ማለት ነው። ሩታ እንግዲህ ማሚዬ ብላ አጠገቧ መታቆጭ ስትል እንግዲህ ማሚ በሰላም ነው ደውለሽ የጠራሽ ስትላት ጊዜ ምን ሆነሽ ነው? ጥሩ ስሜት ላይ አይደለሽም? የተፈጠረ ነገር አለ እንዴ ስትላት ጊዜ
ሩታ አሁን የሰማሁት ዜና በጣም ደስ አይልም ትላታለች እታለም። አባትሽ በጣም በጠና ታሟል፣ አሳሳቢ ሁኔታ ላይ ነው። ሩታ ስትሰማ በጣም ደንግጣ ወይኔ ጉዲ አባቴ እያለች ቆይ ምን ሆነ ስትልም ነበር። አባትሽ በጣም ታሞ ነበረ፣ እሱ እንግዲህ ያንቺ ክብካቤ ይፈልጋል። አሁን ደግሞ እታለም ለሩታ ዛሬ ሄጂ ስትላት አባቴ በዚህ ሁኔታ ተቀምጬ እዚህ አልፈልግም፣ ግን ደግሞ እዚህ ትቼስ የሚሄደው ነገርስ እያለች ዶክተርስ ብቻዋን ማሰብ ጀመረች። ከዛ እታለም ምን አልሽ ሩታዬ ስትላት ምንም ማሚ፣ እሺ በቃ እሄዳለሁ። ማንም ሰው ከአባቴ ሊበልጥ አልችልም ልጄ። አሁን ሀሳብሽ ሙሉ በሙሉ አባትሽ ጋር መሆን አለብሽ። ሌላው ወደዚህ ተዩና ትላታለች። እሄዳለሁ እሺ፣ ከዚህ በፊት የሆነ ቦታ ደርሼ መምጣት አለብኝ። ወዴት ነው የምትሄጂው ስትላት ጊዜ የሆነ ቦታ መጣሁ ማሚ እያለች ሩታ ወዴት ነው የምትሄጂ? በዚህ በኩል ድንጋጤው አለ። ኧረ አንድ ነገር ትሆኛለሽ፣ እባክሽ ተረጋጊ፣ እኔም አታስጨንቀኝ ትላታለች እታለም። አይ ማሚ ምንም አልሆንም እንዳትጨነቂ፣ 5 ደቂቃ ብቻ ብላ ሩታ እየሮጠች ወደ ዶክተር ጋር ልትሰናበተው እየሮጠች እዛ ትሄዳለች ማለት ነው። እዚህ ጋር ደግሞ ዶክተሩ ሊዱ ያስቸገረች ነው። ቆይ እኔና ዴቭን አዳይ ለማለት የፈለግሽ ነው? አልገባኝም። አትጩህብኝ። እኔ ምልህ ካላደረክ እኔ ለአንተ ምስጢር መጠበቅ አልችልም። አታደርጊውም ሊዱ። ይኸውልሽ ልቦናሽ በደንብ ያውቀዋል። በእኔና በአዳይ መካከል ምንም የተፈጠረ ነገር የለም። በፍጹም አታደርጊውም። እኔ ከአንተ በላይ አይኔ ነው ማምነው። ከእኔ ምን ፈልገሽ ነው የምትከታተይ? እኔ የምፈልገው አንተ ጠንቅቀህ ታውቃለህ። አንተ ለእኔ ልትሆን ብቻ ነው የምፈልጉ ብላ ሊዱ ለዶክተር በጣም አስጨንቀዋለች ማለት ነው። አንተም ለእኔን ተረዳኝ እኔ እያለች እንግዲህ አስጨነቀችው ማለት ነው። በመሀል ዶክተሩን ስልክ ተደውሎት ስልኩ ካነሳ በኋላ እንግዲህ ወየ ሲስተር ካላት በኋላ እንግዲህ በጣም የተማመሰው አለ እያለ ቅርብ ቦታ ነኝ መጣሁ እያለ እንግዲህ ድንገተኛ ከሆነ ደረስኩ እያለ እንግዲህ ስልኩን ይዘጋውና እንግዲህ የሊዲያ እንግዲህ ሊዱ አስቸኳይ ነገር ነው የገጠመኝ፣ አሁን ውረጂ፣ መጥፎ ነገር እንዳታስቢ፣ ከዛ እሷም እንደ ጸባይህን ይወሰናል፣ አሁን ወደ ታማሚዎችህ ጋር ሂድ ባይ ብላ ትስመውና ዶክተሩም በዝምታ ዝም እያለ ይገኛል ማለት ነው። እሷም ሊዱም ከመኪናው ወርዳ ወደ ቤቷም ታመራለች። ዶክተርም እንግዲህ ወደ ሆስፒታል ያመራል ማለት ነው። ሮማን እንግዲህ አሹ ጋር የሮጠች ትመጣና በጣም ችግር ላይ ገጥሞኛ ስትለው ጊዜ ምንድነው ሮማን ብሎ አሹ አስጨነቅሽኝ እኮ ብሎ የሩታ አባት በድንገት ታሞ ወደ ሆስፒታል ገብተዋል። አሹም ሲሰማ ሮማኔ እውነትሽ ነው ብሎ እሱም በጣም ተደናግጦ እንዴት በድንገት ሊታመሙ ቻለ? አሁን ሩታ እንዴት ልትሆን ነው? ሩታ አባቷ ሲሰማ በጣም ደንግጣለች። አሁን እኮ ልትሄድ ነው፣ እቃዋን ያስተካከለች ነው። አይ የሰውን ልጅ ነገር እያለ ለካ አባቷ ያለው እዛ ነው እያለ እንዴት ብቻዋ ይሄ መንገድ ልትጓዝ ነው? አሁን እኔም የጨነቀኝ ይሄ ብቻ እኮ ነው እያለች እንግዲህ አሁን ያለቀሰች ስለሆነ በፍጥነት ወደ እሷ መሄድ አለብኝ። ልክ ነሽ ሮማኔ በጣም ምስኪን ስለሆነች ሄደሽ ብትጽናኛት ይሻላል እያለ አሹም ለሮማን እንግዲህ እውነቱን ይነግራትና ሮማንም እንግዲህ ወደ ላይ ትሄድና ልብሷን የሩታን ልብስ መሰብሰብ ጀመሩ ሁለቱም ማለት ነው። በሚያሳዝን ሁኔታ በጣም ምስኪን ስለሆነች ያለ ሩታ ለዶክተር አንቺ የምትወጂ ከሆነ የምታፈቅሪኝ ልክ እኔ አንቺ ልወድሽና ላፈቅርሽ አልችልም። ሁሉም ጊዜ ላንቺ ንጹህ ቦታ መሆን እፈልጋለሁ። ሁሌም ራሴን እወቅሳለሁ እያለ ሩታ በጣም ይቅርታ አድርጊልኝ እሺ ዶክተር አትዘን እያለች እንግዲህ ለዶክተሩ ተሰናብታ ወደ አባቷም ትሄዳለች። መንገድ ላይ ሁሉም ተሰግተዋል። ምን ይደርስባታል፣ ምን ያጋጥማታል በማለት ሀሳብ ላይ ናቸው። ዶክተርም ደጋግሞ ስለ ሁሉም ነገር በጣም ይቅርታ፣ አባትሽም ደህና ሆኖ በድጋሚ እንደምንገናኝ ተስፋ አለኝ። ብዙም አልቆይም፣ እኔም አንተም ትቼ እዛ መቆየት አልችልም እያለች ጉንጩ ትስሙና ሩታም ወደ ተሰናብታ ወደ አባቷ ታመራለች። ዶክተሩ በሀሳብ ጭልጥ ብሎ የሳመችው ቦታ እንግዲህ በእጁን እያዘ በሀሳብ ጭልጥ ብሎ እየተመለከትን ነው ማለት ነው። እዚህ ጋር አዳይ እና ሄለን ቤት ሄዳ ነበረ። ከዛ ሄሉዬ ብላ ሰላምታ ካቀረበችላት በኋላ አዳይ ደህና ነሽ ካለች ጥዬሽ ጠፍቼ ያለሁ በጣም ይቅርታ። ኧረ አዳይ እኔ በጣም እረዳሻለሁ። ዛሬ ስለ ሌላ ነገር ልጠይቅሽ ነው። ሁሉም ነገር ሰላም ነው ስትላት ሙሽ አዳዬ እኔ በጣም ደህና ነኝ፣ ግን ሰሞኑ በጣም ድብር ብሎኝ ነበር እንጂ ምንም የተለየ ነገር የለም። አቤ እየተንከባከበሽ አይደለም? ኧረ በጥሩ ሁኔታ እየተንከባከበኝ ነው ስትል አንቺ እንዴት ነሽ ስትላት እኔ በጣም ደህና ነኝ። ሊዱ ፊትሽ በጣም ድካም እየታየኝ ነው። እንደውም አትጨነቂ፣ እድሜ ለአቤ
አቤ በሚገባ እየጠበቀሽ እኮ ነው። እሱ ላንቺ በጣም ያስብልሻል ብላ አዳይ እንግዲህ ለሄለን ሁሉም ነገር ትነግራታለች ማለት ነው። እንግዲህ ፍቅራችሁ በጣም ያስቀናል። በዚህ ብትቀጥሉም በጣም ደስ ይላል። እስከ መጨረሻቸው ያዝልቅላቸው እያላት እንግዲህ ራስሽን መንከባከብ አለብሽ ትላታለች ለአዳይ ማለት ነው። የቤቱ ስራ ከሆነ አቤ ነው የሚሰራው፣ አትጨነቂ፣ እኔ በደንብ እረፍት አደርጋለሁ። አቤማ የቤት ስራ እንደሚያግዝሽ አውቃለሁ። አይ የኔ ነገር በባዶ ወዲሽ አደረኩሽ። እንደውም ሻይ ላፍላ ብድግ ብላ ስትል አሁንማ እኔ እኮ መጥቻለሁ፣ ምሰራ ነገር ካለ እኔ ራሴ እሰራለሁ ብላ አዳይ እንግዲህ ብድግ ብላ ወደ ኩሽናዋ ትገባና ጉድ ጉድ እያለች ምግቡንም ሻዩን ሁሉም ነገር እያዘጋጀች ትገኛለች ማለት ነው። እንግዲህ ወጥ ቤት ውስጥ ሁሉም ነገር አለ ብላት ከገባች በኋላ በቃ ቆንጆ ሻይ አፍልቼ ይዤ እመጣለሁ አብረን እየጠጣን እናወራለን ብላ እንግዲህ አዳይም ወደ ሻይዋን ለማፍላት ታመራለች ማለት ነው። እንግዲህ የሩት አባት እንግዲህ ይድናል አይድንም የሚለው ነገር እንግዲህ የቤዛና የዳኒ ተንኮል በጣም የተገለጠ ነው ማለት ነው። የው ለዳኒ እኔ ዝም ብዬ መቀመጥ አልችልም። ፍቅር ፖሊስ ጣቢያ ሄዳ ፖሊሱም እንዳለችው ነገሩ እንዴት እንደሄዱ ሂጄ ማጣራት አለብኝ። የውልክ ልጅቷ ልታታልለኝ ከሞከራች በጣም አደጋ ውስጥ ነው የምንገባው። ቤዛ አይሆንም፣ ሰፈሩ ሁሉ ፖሊሶች እኮ ነው የከበቡት እያላት ይገኛል ማለት ነው። አንተ ፈሪ፣ የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ሩታስ አደጋ ላይ ይደርስባታል አይደርስባትም የሚለው በቀጣይ ክፍል እናያለን። ሁሉም ስጋት ላይ ናቸው ማለት ነው። ማለትም መንገዱ ሩቅ ነው በማለት ሁሉም ተፈርተዋል። ስልክም ሲደውላት ስለማታነሳ ምን ደረሰባት የሚለው ነገር